ሰላም ጤና ይስጥልን የጊማቲው ቤተሰቦች እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ዛሬ በዱባይ ወይም ኢማራት የቪዛ ስርዓት እና አንዳንድ ነገሮች ጭምጭምታዎችን ማጣራላችሁ ይሆናል እና አዲስ ሀሳብም አለ። ያንን ነገር ለእናንተ ማሳወቅ ይሆናል እና ከዚህ በፊት ብዙዎቻችሁ ወደ ኢማራት ለመምጣት ስታስቡ የመጀመሪያ ስራችሁ የሚሆነው ታማኝ ደላላ ፈልጎ ማግኘት ነው። ታማኝ ደላላ ፈልጎ ማግኘቱ በጣም ከባድ ነው። እኛ ሀገር ቤት ውስጥ እናውቀዋለን እና እነዛን ደላላ ካገኘን በኋላ ደግሞ የገንዘብ አከፋፈላችን ስርዓታችንም ህጉን ያልተከተለ እና ስርዓትም የሌለው ወይም ደግሞ ገንዘብ በሰዎች እጅ እንዲቀር የሚያደርግ ስርዓትን ነው ስንከተል የነበረው። ዛሬ እኔ ልላችሁ የፈለኩት ወይም ደግሞ አዲስ ሀሳብ ነው ብዬ ከእናንተ አእምሮ ጋር ሊስማማ ይችላል ብዬ ያመጣሁት ሀሳብ ምንድን ነው? እንደ እኔ ወይም ደግሞ እኔ አሁን ወደዚህ ሀገር ስመጣ ወይም ኢማራት ወይም ዱባይ ስመጣ ብዙ አይነት ውጣ ውረዶችን አሳልፌያለሁኝ ከደላላ ጋር ማለት ነው። እና ከደላሎች ጋር ሰጣ ገባ ውስጥ መግባት አያስፈልግም። ገንዘቤን አምጣ፣ ገንዘቤን መልስ፣ ቪዛዬን ጨርስ የሚባል ነገር አያስፈልግም። የመጀመሪያ አሁን ላይ መጀመሪያ ከእናንተ የሚጠበቀው ምንድን ነው? አሁን ላይ አዲስ ህግ ወጥቷል ወይ ሞር ደግሞ ከዚህ በኋላም ቢሆን እዚህ ሀገር ላይ ምን አይነት ነገር አለ? በተለያየ ታይም ላይ አዳዲስ ህጎች ይወጣሉ። እነዛ ህጎች በየ6 ወሩ የሚወጡ ህጎች ሊሆን ይችላሉ። ቶሎ ነው የሚተገበሩት እና እነዛ ህጎች አፕላይ በሆኑ ቁጥር የተጀመሩ ፕሮሰሶች ሳይቀሩ ብዙ ጊዜ የመጓተት ፕሮባቢሊቲ ይኖራቸዋል እና እነዛን ነገሮች ከግምት በማስገባት መጀመሪያ ግን የሚመጣው ሰውዬ ወይም ደግሞ የሚመጣው ግለሰብ ወደ ኢማራት ልትመጡ ስታስቡ መጀመሪያ ማድረግ ያለባችሁ አሁን ላይ ያለው ተጨባጭ ሁኔታ የመጀመሪያው ፖሊስ ክሊራንሳችሁን እዛው ሆናችሁ ማስተካከል ነው። ፖሊስ ክሊራንስ ማለት ከወንጀል ነፃ ተብሎ የሚሰጥ ኦሪጂናል ዶክመንት አለ። ምንም አይነት መቻኮል ውስጥ ምንም አይነት ሌላ እንትን ውስጥ ሳትገቡ እሱን ነገር ቀድማችሁ መጨረስ አለባችሁ። ሁለተኛ ነገር ውክልናዎችን ባንክ ገቢ ወጪ የምታደርጉ ከሆነ አንዳንድ ነገሮችን ለቤተሰብ አካል ውክልና ሰጥታችሁ መምጣት። ሶስተኛው ነገር ደግሞ የንግድ ባንክን የምትጠቀሙትን ንግድ ባንክ ከፋይዳ ጋር በማያያዝ እዚህ ሀገር ስትመጡ ለቤተሰብ ገንዘብ ለመላክም ቢሆን ምንም ለማድረግ ሌሎች ሰዎችን ከምታስቸግሩ ወደ ራሳችሁ አካውንት አስልካችሁ ያ ወደ አካውንታችሁ ገንዘቡ ከገባ በኋላ ወደ ቤተሰብም ለመላክ የባንክ ስርዓታችሁን የኢትዮጵያ ውስጥ ህጉ የሚጠይቀውን ነገር አሟልታችሁ ራሳችሁን ሬዲ ማድረግ ነው። ወደዚህ ለመምጣት ወይም ደግሞ ጥሩ ደላላ ወይም ደግሞ አሪፍ ኤጀንት ማን ነው ብላችሁ መፈለግ ስትጀምሩ ግን እዚህ ጋር እኔ የማግዛችሁ ነገር ምንድን ነው? አሁን የመጣሁበት ዋናውም ሀሳብ እዚህ ሀገር ብዙ ደላሎች ህጋዊ አይደሉም። ህጋዊ ደላሎች የሉም። ያው ኖርማሊ በመተዋወቅ የሚሰራ ነው። ከዛ የሆነ ሰንበዲ ጋር ሄዶ ስፖንሰር ያፈላልግላቸዋል። በዛ ስፖንሰር ስም ለእናንተ ቪዛ ይላክላቸዋል ወይም ቪዛ እንዲሰራላችሁ ይደረጋል። ከዛ ትመጣላችሁ፣ በዛ ቪዛ አይዲ ይሰራላችኋል። ይሄ ነው አብዛኛውን ጊዜ የተለመደው አሰራር እዚህ ሀገር ላይ ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገሮች የማይሳኩበት ወይም ደግሞ ብዙ ጊዜ ከተከፈለ በኋላ ወይም ክፍያን ከፈጸማችሁ በኋላ የሚስተጓጎሉበት ትልቁ ምክንያት ስፖንሰር ማጣት ወይም ደግሞ አንዳንድ ህጎች እዚህ ሀገር ከመቀየራቸው የተነሳ ስለሆነ እኔ ላደርግላችሁ ያሰብኩትኝ እኔ እዚህ ሀገር ላይ ያለሁኝ እናንተ ኢትዮጵያ ውስጥ ሆናችሁ ሰዎችን በአካል ማፈላለግ ነው። ወይም ደግሞ ጥሩ የሚባሉ ደላሎችን በአካል ማፈላለግ። በአካል አፈላልጌ ኦፊስ ያላቸውን ደላሎች ካገኘው ወይም ደግሞ ጥሩ ታማኝነት ያላቸው ደላሎችን ካገኘው በኋላ በመቀጠል ደግሞ የማደርገው ምንድን ነው? ክፍያዎችን በዚህ ሀገር ባንኮች ማድረግ። ያ ማለት ለምንድን ነው? ነገ ከነገ ወዲያ ገንዘብ የለህም፣ ገንዘብ አልሰጠኸኝም፣ የምን ገንዘብ ብሎ እንኳን ለመካድ ቢያስብ አንድ ያንን ኤጀንት ብላችሁ የቀረባችሁ ሰውዬ ያን አይነት እንኳን ሙቭመንት ለማድረግ ቢያስብ እዚህ ሀገር ውስጥ የባንክ ትራንዛክሽን ከባድ ህግ አለው። በጣም ራሱን የቻለ ከባድ ህግ ስላለው ያንን ስለሚያውቁ በህጋዊ መልኩ ገንዘብ ከባንክ ወደ ባንክ ከገባላቸው የእናንተ ገንዘብ የመበላት ቻንሱ ከ100% በላይ ይቀንሳል። ወይም ደግሞ ገንዘባችሁ ሰዎች እጅ አይቀርም ወይ በደላላ እጅ ሄዶ አይቀርም ገንዘቡ ማለት ነው። እና ያንን ለማድረግ ምንድነው የምናደርገው የሚለውን ካላችሁ
በስም የተከፈተ ወይም ደግሞ እኔ እንደ ምሳሌ የምነግራችሁ ለምሳሌ እኔ አካውንት አለኝ ኢትዮጵያ ሆኜ ያወጣሁት በስሜ በሙሉ ስሜ ከነ ምናምን ሁሉ ነገሬን ከነ አድራሻዬ ሁሉ ነገሬን የተገለጸ። ብዙ ጊዜ የኛ ስህተት ምንድነው እዛ ሆነን ለደላሎች ገንዘብ ስናስገባ በማን ስም እንደሚገባ ሳናቀው በተሰጠን አካውንት ብቻ ገንዘብ እናስገባለን ነው። የማን ይሁን የማን አናቅም። ስለዚህ መጠየቅ ስንፈልግ ራሱ ማንን መጠየቅ እንዳለብን አናቅም። የመምጣቱ ስሜት ላይ ሆነ በጣም በመቻኮል እንደዛን አይነት ነገሮችን ስለምናደርግ እነዛን ነገሮች ማስተካከል ይኖርብናል። ገባችሁ? መጀመሪያ ለማን ነው የሚላከው ገንዘቡ? ያ ገንዘብ ቢላክስ ባንክ ገብቼ ያንን ገንዘብ ማሳገድ እችላለሁ ወይ? ማስቆም እችላለሁ ወይ? መልሼ ገንዘቤንስ ማግኘት እችላለሁ ወይ? ጊዜስ ይባክን። ጊዜ ከባከነ በኋላ ገንዘቤስ ከገንዘቤ ስም ሆኖ በምን አይነት መልኩ ነው የሚለውን ለማስተካከል የሚገባበትን አካውንት እርግጠኛ መሆን ነው። ዋን ባይ ዋን በመክፈል ለእያንዳንዱ ፕሮሰስ በመክፈል ፕሮሰሳችሁን አስጀምሮ የማስጨረስ ስራዎችን እዚህ ሀገር ላይ እንደ አዲስ ለመስራት እቅድ ይዤ ነው የመጣሁት። በተያያዘ ሌላ የምጨምርላችሁ ነገር እንደ ዋነኛ ሀሳብ ማንሳት የምፈልገው የትኛውንም ነገር በገንዘብ ለመጨረስ እንዳታስቡ። በተለይ ኢትዮጵያ ውስጥ ሆናችሁ ትርፍ ገንዘብ ተጠይቃችሁ ለፖሊስ ክሊራንስ ይሄን ያክል ክፈሉ፣ ለእንደዚህ አይነት ነገር ይሄን ያክል ክፈሉ የሚሉትን ነገሮችን መተው አለባችሁ። ምክንያቱም አብዛኞቹ እዚህ ሀገር ላይ ሲመጡ ፎርጂድ ይዘው እንደመጡ ነው እየተነገራቸው ያለው እና ያንን ነገር ኦሪጂናልነቱን ለማረጋገጥ በስነ ስርዓት ከአዲስ አበባ ፌዴራል ፖሊስ ጋር ነው ሄዳችሁ ነገሮችን የምትጨርሱት። የዩናይትድ አረብ ኤምሬት ቆንጽላ ጽህፈት ቤት አለ። የእነሱ ማህተብ ያረፈበት ኦሪጂናሉን ራሳችሁ ተንቀሳቅሳችሁ አዲስ አበባ ውስጥ ያዘጋጃችሁትን ፖሊስ ክሊራንስ ይዛችሁ እንድትመጡ ብዬ በጣም ማስጠንቀቅ እፈልጋለሁ። እዚህ በጣም ብዙ ልጆች አሉ ቀራማ ውስጥ የገቡ። ቀራማ ማለት በዚህ ሀገር ላይ ኦቨርስቴይ ወይም ደግሞ ከቪዛ መቆየት ካለባቸው ገደብ በላይ የቆዩ ልጆች በጣም ብዙ አሉ። 1 ወር 2 ወር እያራዘሙ ፖሊስ ክሊራንሳቸው እስከዛሬ ድረስ ያልተስተካከለላቸው ማለት ነው። እና እንደነዛን አይነት ሰዎች እድል እንዳይገጥማችሁ በጣም ልትጠነቀቁ ይገባል። እዚህ ሀገር ላይ ስትመጡ መጀመሪያ ማስተካከል ያለባችሁ ህግና ህጉን መከተል እና ስርዓት ባለው መንገድ መምጣት ነው እንጂ ከመጣችሁ በኋላ እዚህ ማንም የእናንተ መሪ ሊሆን አይችልም። ማንም በዚህ ግቡ በዚህ ውጡ ሊላችሁ አይችልም። ከዛ በተጨማሪ ደግሞ ሞር በካምፓኒ ቪዛ ደግሞ መምጣት የምትፈልጉ ሰዎች ለእናንተም አንድ መንገር በፈልገው ነገር ካለ ፕሮሰሱ ይሄንን ነው ማድረግም ያለባችሁ። ከዚህ በፊት የተናገርኳቸውን ፕሮሰሶች ናቸው። ነገር ግን ደግሞ ዳይሬክት ካምፓኒዎችን ደግሞ ማግኘት የምትፈልጉ ሰዎች በእኔ በኩል ካምፓኒዎችን ሄዶ በማናገር ለእንደዚህ አይነት ነገር ፈቃደኛ የሚሆኑ ከሆነ ቪዛ ፕሮሰሳችሁን የሚጨርሱላችሁ ፕሮሰሱን ሁሉ ነገር ጨርሰው ከደሞዛችሁ ተቆራጭ እያደረጉ የሚያሰሩም ድርጅቶች ካሉ የእነሱንም አናውንስመንት መሰጣችሁ ይሆናል ወደፊት። ለአሁን ግን ይህንን መረጃ የማሟላትና ነገሮችን የማስተካከል እንትን ላይ በጣም ስሬስ ብትሆኑ ብዬ አስባለሁኝ። ከመጣችሁ በኋላ ምንም አይነት ነገር የሚያሰጋ ምንም የሚያሳስባችሁም ነገር የለም። ለመጀመሪያ ጊዜ እኔ የምመክራችሁ ካምፓኒዎች ውስጥ ገብቶ መስራት ለ6 ወር ለ1 ዓመት ካምፓኒዎች ውስጥ ገብቶ መስራት በጣም የተመረጠ ነው። ግዴታ የካምፓኒ ቪዛ መሆን አለበት አይደለም። በግልም ቪዛ ሆናችሁ ካምፓኒዎች ላይ ገብታችሁ ነገሮችን ማየት አለባችሁ። የተወሰነ ካያችሁ በኋላ ወጥታችሁም በምትችሉት ሙያም ዞር ዞር ብላችሁ ለመቀጠር ኮንፊደንስ ብቻ ነው የሚፈልገው። በዛን አይነት መልኩ እየመጣችሁ ነገሮችን ማስተካከል ትችላላችሁ። አብራችሁኝ ትሆናላችሁ ብዬ አስባለሁ። ይህንን የዩቲዩብ ቻናል ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁ እንድትቆዩ